ፈቀደው ቅዱስ ገብርኤል ለወደደው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራትና ክቡራን የዚህ ቻናል ቤተሰቦች እንደምን ሰነበታችሁ? እንኳን ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን። ዛሬ አብሳሪው የምስራች ነጋሪውና ከእቶን እሳት አዳኝ ስለሆነው ስለ ታላቁ መልአክ ቅዱስ ገብርኤል ሰፊውን ታሪክና ተአምራት ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁ በመቆየት በረከቱ እንድታገኙ ጋብዛችኋለሁ። መልአኩ ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱ ሲሆን የስሙ ትርጓሜ ገብርኤል ማለት አምላክ ወሰብ እግዚእ ወገብር ማለት ነው። አምላክ ሰው ሆነ ወይም ሰው አምላክ ሆነ የሚል ታላቅ ትርጉም አለው። ጌታ መላእክትን ማእምራን ለባውያን ሕያዋን አድርጎ ፈጥሮ በጨለማ ተሰወራቸው። ስለምን ቢሉ ተመራምረው ይወቁኝ ብሎ እነሱም መኑ ፈጠረነ ማእቴ መጻይነ ለሊነኑ በበርእስነ ተፈጠርነ ወሚመ እምካል ማን ፈጠረን ከወዴት ተገኘን ሲባባሉ ዲያብሎስ ከሁሉ አልቆ ሊቀ መላእክት ቅሩበ እግዚአብሔር አሐዜ መንጦላይት አድርጎ ፈጥሮት ነበርና ወደ ላይ ቢመለከት ድምፅ አጣ። ወደ ታች ቢያይ መላእክት እንዲህ ሲባባሉ ሰማ። እንደው ዝም ብዬ አምላክነቴን ለሌላ አሳልፌ እሰጣለሁ ብሎ እኔ ፈጠርኳችሁ ልበል ብሎ አሰበ። አስቦም አልቀረ ፈጣሪያችሁ እኔ ነኝ አላቸው። መላእክትም ማእምራን ለባውያን አድርጎ ፈጥሯቸዋልና በማዕረግማ ቢሆን እኛስ የበታቾቻችን ምን ነው መፍጠር በቻል ነበር፣ እንዴት እኔ ፈጠርኳችሁ ይለናል ብለው ፈጥረህ አሳየን አሉት። እፈጥራለሁ ብሎ እጁን ከእሳት ቢያስገባ ፈጀው። ዋይ አለ። ጌታ በህቡ ፈውሶታል። አፍአዊ አምላክ ቢሆን ነው እንጂ ውሳጣዊ አምላክ ቢሆንማ ምን ስታደርግ ነው ባለይ ነበር ብሎ አሰበ። ይህን ያሰበበት ልቡናው ተሰማው። በዚህን ጊዜ መላእክት ከሶስት ተከፍለዋል። እኩሌቶቹ ነው ብለዋል። እኩሌቶቹ ሀልወተ እግዚአብሔርን አላወቁም። እኩሌቶቹ ይሆን አይሆን ብለዋል። እኩሌቶቹ ዋሂድ ኦሙ መልአከ ሰላም ገብርኤል እንዲል ንቁ በበህላዌነ እስከ ንረክቦ ለአምላክነ ብሎ አምላካችን እግዚአብሔርን እስክናገኘው ድረስ ባለንበት ጸንተን እንቁም ብሎ ጸጥ ባደረጋቸው ጊዜ ሁር አብስራ ለወለተ ኢያቄም ብሎት ነበርና ያ እንደደረሰ እንደተፈጸመ ለማጠየቅ ነው ያሉትን በጨለማ ጠቅሎ እንደ እምቧይ አንከብሎ እንጦርጦስ አውርዷቸዋል። ሀልወተ እግዚአብሔርን ያልመረመሩትን በአየር በትኗቸዋል። ይሆን አይሆን ብለው የተጠራጠሩትን በዚህ ዓለም በትኗቸዋል። በመጽሐፍ ቅዱስ ውስጥ በተደጋጋሚ ለሰዎች የምስራች መልእክት በማድረስ ምስጢርን በመግለጥና ትንቢትን በመናገር ታላላቅ ተግባራትን ሲፈጽም እንመለከታለን። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣ። እውነቴን ነው የምነግራችሁ። ደስ እያለው ይቀርብ። ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክ ደስታ ያሰማቸዋል። ከልቤ ነው እማምላክን እማምነውን የምናገር። ቅዱስ ገብርኤል የደስታ መልአክ ነው። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው። ፍርሃት ያርቃል፣ የተቋጠረ ይፈታል። በብሉይ ኪዳን ዘመን ታሪኩን እንመልከት። የባቢሎን ንጉሥ ናቡከደነጾር ራሱን ከፍ ከፍ አድርጎ ቁመትና ወርዱ 60 ክንድ የሚሆን የወርቅ ምስል አቆመ። ከዛም እኔ ላቆምኩት ምስል ያልሰገደ ሁሉ ወዳውኑ ወደሚነድና ወደሚያቃጥል እቶነ እሳት ይጣላል ብሎ ለሕዝቡ ሁሉ አዋጅ አስነገረ። ነገር ግን አናንያ፣ አዛርያና ሚሳያ የሚባሉ 3 ወጣት አይሁዳውያን ለፈጠረን አምላክ እንጂ በሰው እጅ ለተሰራ ምስል አንሰግድም በማለት በጽናት ቆሙ። በዚህ ምክንያት ንጉሡ እጅግ ተቆጥቶ እሳቱን 7 እጥፍ እንዲነድ አዘዘ። ወጣቶቹንም አስሮ ወደ እቶኑ እሳት ወረወራቸው።
እሳቱ የመንግስቱን ሰዎች እንኳን በሙቀቱ እስከ መግደል ደርሶ ሳለ ወጣቶቹ ወደ እቶኑ እንደተጣሉ መልአኩ ቅዱስ ገብርኤል ከሰማይ በብርሃን ወረደ። ታዲያ ይህ ታላቅ መልአክ የሚነደውና የሚያቃጥለው እሳት ወደ መንፈስ የሚያድስ ቀዝቃዛ ጠል በመለወጥ ወጣቶቹ ሳይቃጠሉ በእሳት ውስጥ እየተመላለሱ እግዚአብሔርን እንዳመሰግኑ አደረጋቸው። ንጉሡ ናቡከደነፆርም ይህን ተአምር ሲመለከት በድንጋጤና በአግራሞት እኔ የጣልኳቸው 3 ሰዎች ነበሩ፣ አሁን ግን 4 ሰዎች ሳይቃጠሉ በእሳት ውስጥ ሲመላለሱ አያለሁ። የ4ተኛው መልክ የአምላክን ልጅ ይመስላል ብሎ መሰከረ። በዚህም መልአኩ ቅዱስ ገብርኤል የ3 ደቂቅን ሕይወት ከሞትና ከእሳት አደጋ ታድጓልና ስሙ ለዘላለም የተመሰገነ ይሁን። ወደ ሐዲስ ኪዳን ስንሸጋገር ደግሞ ቅዱስ ገብርኤል የሰው ልጅ ድህነት ሲታሰብ የመጀመሪያው ምስራች ለሰው ልጅ ያደረሰ መልአክ በመሆን እናየዋለን። መጀመሪያ ለካህኑ ዘካርያስ በመቅደስ ውስጥ ተገልጦ ነበር። እርጅና ለተጫጫናቸውና ልጅ ለሌላቸው ለዘካርያስና ለሚስቱ ለኤልሳቤጥ ታላቁን የጥምቀት አብሳሪ የሆነውን ቅዱስ ዮሐንስ እንደሚወልዱ አበሰረው። ዘካርያስ ይህን መልአክት ባያምንም ቅዱስ ገብርኤል መልእክቱን እውነት መሆኑን ለማረጋገጥ ዘካርያስ ለአጭር ጊዜ ዲዳ እንዲሆን አደረገው። ከሁሉም በላይ ደግሞ መልአኩ ቅዱስ ገብርኤል በታሪክ ውስጥ ታላቅ የሆነውን የምስራች ለንጽሕት ለቅድስት ድንግል ማርያም ያበሰረው እርሱ ነው። በናዝሬት ለምትኖር ለዚች ቅድስት ሴት ተገልጦ ጸጋ የሞላብሽ ሆይ ደስ ይበልሽ፣ ጌታሽ ካንቺ ጋር ነውና አንቺ ከሴቶች ሁሉ ተባርከሻል አላት። በዚህም የዓለም መድኃኒትሽ ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል እንደምትጸንስና እንደምትወልድ ታላቁን የምስጢር ቃል ነግሯታል። ይህ የብስራተ ገብርኤል ታሪክ የሰው ልጅ ከኃጢአት ባርነት ነፃ የሚወጣበትንና የመዳን በራችን የሚተከፈተበት ታላቅ የምስራች የሚገልጽ ነው። እንግዲህ የመልአኩ ቅዱስ ገብርኤል ረድኤቱ በረከቱ አማላጅነቱ አይለይም። ይህ ታላቅ መልአክ ዛሬም ድረስ በየዓመቱ በ5ቱ በዓላቱ በገጠርና በከተማ በሚገኙ አድባራትና ገዳማት ስቡ ታስቦ ይከበራል። ተአምራቱም ይነበባሉ። ይህን ቪዲዮ ከወደዳችሁት ላይክ በማድረግና ለወዳጆቻችሁ ሸር በማድረግ የቅዱስ ገብርኤልን ታሪክ ለሁሉም እንድታደርሱልኝ ጠይቃለሁ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አስተያየት ካላችሁ ከታች ባለው ኮሜንት መስጫ ላይ አስቀምጡልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ሰላም ቆዩልኝ።